ሰላምና ጤና የምመኝላችሁ የዚህ የስፓርክ ሚዲያ ተከታታዮች እንደምን ከረማችሁ። ዛሬ ክፍል 2 የማቀርብላችሁ የዩቲዩበሩ የአቤል ብርሃኑን ክፍል 2 ታሪክ ነው። ወደዛ እናመራለን። ሌላኛው ፈተና ይለናል ባለ ታሪካችን። ሌላኛው ፈተና ወደ ሀገሪቱ ከገባ በኋላ የሚገጥመው ነው። ዝርዝሩን ማስታወስ ባይፈልግም አዘርባይጃንና ጅቡቲ ውስጥ የገጠመው ፈተና ምነው እግሬን ባላነሳው ያስባሉት ናቸው። የሀገሩ ባህል ይለያያል። ካሜራ የማይወዱ አሉ። ብዙ ቦታ ፋይል ያስጠፉኛል። አንዳንድ ቦታዎች ቋንቋ ፈተና ነው። እንግሊዝኛ እየተናገርክ አስተርጓሚ ኖሮህ እንኳ መግባባት ይከብዳል ሲል ያስረዳል። ሌላኛው የአየር ሁኔታ ደግሞ ሌላው ችግር ነው ይለናል። ለመቋቋም የሚያስቸግር ሙቀት ወይም ብርድ በጉዞ ወቅት ያጋጥማል። በከፍተኛ ብርድ እግሬ የታመመበት ጊዜም አለ ሲል ያክላል። አንዳንዴም ጾም ማደር አለ። እንዲህ አይነቱ ገጠመኝ አቤል ፈጽሞ ሊመገባቸው የማይችላቸው ነገሮች በሚገኙበት ሀገር የሚያጋጥም ነው ይለናል። አቤል ከጉዞ በፊት በቂ ጥናት ያደርጋል፣ ያነባል፣ ይዘጋጃል። ለዚህ ነው እኔ እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ሀገር የምዞረው የሚለው። ይልቅ የሀገሪቱን ታሪክ፣ ባህልን፣ አኗኗር ወይም ልዩ ነገራቸውን ለማሳየት ይጥራል። ባለትዳር የሆነው አቤል የሁለት ልጆች አባት ነው። ታዲያ ብዙዎች ቤተሰብህን ጥለህ ይህን ሁሉ ሀገር እንዴት ነው የምትሄደው ብለው ይጠይቁታል። ሰዎች ዓመቱን ሙሉ የምጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ ዓመት ውስጥ 2-3 ወር ነው የምጓዘው። አንድ ጊዜ ስጓዝ የ5 ወር ቪዲዮ ይዤ ነው የምመለሰው ሲል ይጠቅሳል። ኢትዮጵያ ውስጥ ዩቲዩበር የለም። እኛ ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑ። ኦ ማይ ጋድ! እንዴት ይሉኝ። ትንሽ ሳንቲም ብቻ የሚገኝ የሚመስላቸው የሚለው አቤል ዩቲዩብ ላወቀበት ትልቅ የሀብት ምንጭ ነው ሲል ይገልጻል። ኦ ታንክ ዩ ሶ ማች። አቤል ሰዎች የእኛ ሀገር ሰው ትምህርታዊ ነገር አይወድም ሲል እሰማለሁ። እኔ በዚህ አልስማማም። ዋናው አቀራረብ ነው። ሰው በሚይዝ መልኩ ካቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶችን በአስተማሪው አቀራረብ ምክንያት እንወድ ነበር። ዩቲዩብም እንደዚያው ነው ሲል ያስረዳል። ተጨማሪ ዕውቀትና ንባብም ለጥሩ ይዘት ዝግጅት እንደሚያስፈልግ አንስቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤል ያምናል። ኢትዮጵያ ውስጥ ዩቲዩበር የለም። ይህንን አፌን ሞልቼ ነው የምናገር። ሚሊዮን ሰብስክራይበር ያላቸውን እንቁጠር ብንል በጣም ጥቂት ናቸው። በዓለም ራሱ ከ500,000 በላይ ሰብስክራይብ ያላቸው በጣም ጥቂት ናቸው የሚለው አቤል ዩቲዩብ ገና ያልተነካ ሰፊ የሥራ ዕድል ያለው መድረክ እንደሆነ ያስረዳል። ችግሩ ግን ብዙ ሰው የአንድ ጀንበር ስኬት ይፈልጋል፣ ሁሉንም ማስደሰት ይፈልጋል ካለ በኋላ ማንኛውም ባለሙያ የሚያውቀው ነገር ዩቲዩብ ላይ መስራት ይቻላል ጥሩ እና ሳቢ እንዲሆን ከጣረ ጊዜ ይፍጅ እንጂ ስኬት ላይ መድረሱ አይቀርም ሲል አክሎበታል። አቤል በሱ የደረሰበትን ለሌሎች እንዲያውቁት መጽሐፍም ጽፏል። በሚሊዮኖች ይሰራል። ከ9 ዓመት በፊት ከዩቲዩብ ጋር የተዋወቀው አቤል በዩቲዩብ ቋሚ የሚባል ክፍያ የለም ይለናል። ገቢው በየጊዜው ይለያያል። ዛሬ 1 ሚሊዮን ባገኝ በቀጣይ ወር ላላገኝ እችላለሁ። ይህ ነው የሚባል ቋሚ ገቢ የለም። ምንም ጥያቄ የለውም። በሚሊዮኖች ይሰራል። የማረጋግጥልህ እሱን ነው። በሚሊዮን የሚቆጠር ገንዘብ ታገኛለህ ሲል ይገልጻል። አቤል ከክፍያው በላይ ዩቲዩብ ህልሙን እንዲኖር ዓለምን እንዲዞር ረድቶታል። ህልሙ ግን ገና ነው። ዓለም ላይ ያሉ ሉዓላዊ የሚባሉ ሀገራትን በሙሉ ማየት እፈልጋለሁ ይላል። አድማጭ ተመልካቾቼ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ይደግፉት። በአንዴ 2 አፕሊኬሽንን መጠቀም እንዴት ይቻላል? ትችላላችሁ? ይቻላል ወይ የሚለውን ነገር ነው የምንመለከተው ስልካችን ላይ። ይህ ፊውቸር እንግዲህ ስፕሊት ስክሪን ይባላል። ይህ ስፕሊት ስክሪን በስልካችን ላይ ሁለቱንም በአንዴ 2 አፕሊኬሽኖችን በአንዴ እንዴት ነው የምንጠቀም? ለመጠቀም እንግዲህ ኤፕ ፊውቸር ላይ ገብተን እንግዲህ ከላይ አይከኑን ጫን ማድረግ፣ ከዚያ ደግሞ የምትፈልጉት ቦታ ላይ ማኖር፣ ማስቀመጥ፣ መልቀቅ እና ራሱ አይከኑን ላስገባው ይላችኋል። ከመረጥን በኋላ በዚህ መልኩ 2 የተለያዩ አፕሊኬሽኖችን ከላይ ከታች ማድረግ ትችላላችሁ፣ እንችላለን ማለት ነው። You don't have enough time to start your
ዶንት ትራይ አት ሆም። ከ18 ዓመት በታች ለሆኑ ይሄ የአልኮል አሰራር አይፈቀድም። ወሳብ ያራዳ ልጆች እንዴት ናችሁ? ዛሬ እረፍት ነኝ። በጠዋት ምናምን ነገር ተነሳው። ኦብቪየስሊ ጠዋት አይደለም 5 ሰዓት ነገር ሆኗል። ከዛ እዚሽ ጋር የምታጸደዋ ጅላንስ ኔፓሊ ናት እና ምርጥ ጀለስ ናት እና እዚህ ጋር ጸጉሬን በቃ ሁሌ ነው የምትገርም። ምንድን ነው ጸጉሬን አይለኛ ነው እና ለምን እንደኔ አይነት አልሆንም ምናምን በቃ ሁሌ። እንግዲህ አንዳንዱን ሙሉ ስክሪን ከፈለጋችሁ ሙሉ ስክሪንም መጠቀም ትችላላችሁ። እንደፈለጋችሁ ጫፉን ይዛችሁ ወደ ላይ ከፍ ዝቅ ማድረግ። እዚህ መልኩ ሁለት የተለያዩ አፕሊኬሽኖችን ስክሪኑን ከላይ ይዘን ጫን ብለን ማለት ነው ይዘነው እንደፈለጋችሁ መጨመርም መቀነስም ትችላላችሁ ማለት ነው። ይሄንቱ ከላይ አይከኗን ይዘን ማለት ነው። እንግዲህ አንዳንዱን ሙሉ ስክሪን ከፈለጋችሁ ሙሉ ስክሪንም መጠቀም ትችላላችሁ። እንደፈለጋችሁ ጫፉን ይዛችሁ ወደ ላይ ከፍ ዝቅ ማድረግ ትችላላችሁ ማለት ነው። በተጨማሪ ይህንኑ አይከኑን ይዛችሁ መሀል ላይ እንደገና መሀል ላይ ማድረግ ይቻላል ማለት ነው። ስለዚህ ይሄ በጣም ምርጥ ስለሆነ ሁላችሁም ስልካችሁን ስክሪን ላይ ሁለት አፕሊኬሽን መጠቀም ይቻላል ማለት ነው። ስለዚህ ይህንን ነገር በደንብ ተጠቀሙበት ነው የምለው። አመሰግናለሁ።